ይሄን ቪዲዮ ዲግሪ ለምን ዋናው መላኑ ለሚለው ልጅ ሼር አድርጉለት። ከትናንትና ወዲያ ማለትም ሰኔ 20 2017 አንድ የወጣ መረጃ አለ። ይሄ መረጃ የወጣው ከአዲስ አበባ ወንጀል መከላከል ድርጅት ወይም ፖሊስ ጣቢያ ቢዚካሊ ከፖሊስ ጣቢያ ነውና ይሄ መረጃ ምንድነው? ካሁን በኋላ አንድ ሰው የፖሊስ አባል ለመሆን የሚያስፈልጉት ክራይቴሪያዎች ውስጥ የተመደበው ምንድነው? ዲግሪ ነው። ዲግሪ የሌለው ሰው የፖሊስ አባል ሊሆን አይችልም ማለት ነው። ብዙዎቻችሁ አሁን ዲግሪ እኮ የዛሬ 10 ዓመት ያለው ቫልዩ የለውም አንደ በፊቱ አይደለም ወርዷል ልትሉ ትችላላችሁ። አልቃወምም በዛ ግን ስቲል የዛሬ 10 ዓመት ዲግሪ ማይጠይቁ ነገሮች አሁን ዲግሪ ይጠይቃሉ። ገብቷችኋል አይደል? እንዲሁ ደግሞ የዛሬ 10 ዓመት ዲግሪ የሚያስፈልጋቸው የነበሩ አሁን ነገሮቹ ተራቀው ፒኤችዲ የመሳሰሉት ነገሮች ነው የሚጠይቁት። ገብቷችኋል አይደል? ስለዚህ ባላችሁ አቅም ከዘመኑ ጋር ለመዘመን ሞክሩ እንጂ ቆማችሁ ዲግሪ እኮ ጥቅም የለውም አትበሉ። ዲግሪ ጥቅም ከሌለው ከዲግሪ የተሻለ ነገር ለመያዝ መሞከር ነው፣ ወደ ማስተርስ ለመሄድ መሞከር ነው እንጂ ዲግሪውን ሳትይዝ ጥቅም የለውም ማለት አይደለም ብቻ